ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ሰላም በያላችሁበት ዓለም ዳርቻ ናችሁ ወይ? ዛሬ የሆነ ነገር ሹክልላችሁ መጥቻለሁ። እኔ በጣም የምወዳቸው የማደንቃቸው ዩቲዩበሮች ምርጥ ጋዜጠኞች የምላቸው ከሱስ ዛሬ አንዱን ሹክል ማለት ነው። ነስራኤን ይባላል። ባክግራውንድ ላይ አስቀምጥላችኋለሁ። ቤቱን እየገባችሁ ሰብስክራይብ አድርጉት። የምር በጣም የኢትዮጵያ ወጣት ጀግና የምር እንግዲህ ለእናቱ ለቤተሰቦቹ አላህ ይጠብቀው፣ ለኢትዮጵያ ሕዝብን በአጠቃላይ ማለት ነው። ቤቱን ገብታችሁ ጎብኙት። የምር እስካሁን የሰራቸው ስራዎች እንደሱ ብዙ ወጣቶች አሉ። እነ ነበልባል በጣም ብዙ የሆኑ ወጣቶች አሉ። በቃ ህይወታቸውን ለህዝብ የሚኖሩ ራሳቸውን መስዋዕት አድርገው ሞትን ደፍረው በጣም ለህዝብ እየሰሩ ለተበዳይ ጎን ቆመው በደልን የሚጋፈጡ ፍትሃዊ የሆኑ ጋዜጠኞች በጣም ምርጥ የሆኑ የምር ማለት ነው። እኔ ከልብ አመሰግናቸዋለሁ፣ እከታተላቸዋለሁ። እናንተም ደግሞ ገብታችሁ አበረታቷቸው። ሰብስክራይባቸው እንዲጨምር እይታ እንዲኖረው በደንብ አድርጋችሁ ሰብስክራይብ አድርጓቸው። እንደዚህ አይነት ወጣቶች የምር አላህ ፈጣሪ ይጠብቃቸው፣ እንዲሁም ደግሞ ያርዝምልን፣ ከክፋት ሁሉ ይጠብቃቸው። እስካሁን የሰሩት ምርጥ ስራዎች ሁሌም ደግሞ በድል ነው የሚጠናቀቀው። አላህ ደግሞ ያግዛቸዋል ማለት ነው። ስለዚህ እንትን ላይ ያስቀምጥላቸዋለሁ። የምር ሰው በብዙ ነገር በክፋት በተጠመደበት ሰዓት እነሱ ራሳቸውን፣ ህይወታቸውን፣ ቤተሰቦቻቸውን መስዋዕት አድርገው ለህዝብ የሚኖሩ ምርጥ ድንቅ ወጣቶች ናቸው። በሚቀጥለው ደግሞ የዘላላችኋለሁ እንደዚህ የተመቹኝ ጥሩ ስራ ያላቸውን ሰዎች ቁጭ አደርግላችኋለሁ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባባይ